ሰላም ሰላም ኔትወርክ የያዘ እና ያሳደኝ እንጂ ታታክሞ ኮንትሮል ካርጉለት ሌሎቻችሁ ማለት ነው። ሰላም ሰላም እንዴት ናችሁ? እናመሰግናለን። አላህ ይስጥልን። እናመሰግናለን። ሰላም ሰላም ቤቢ እንዴት ነህ? ፖሊስ መሆን ፈልጋለሁ ብለህ ከእኔ መጣ። ሰላም በለው። ሰላም ብያለሁ ሁላችሁንም። ቤቢ እንዴት ነህ? ሰላም ነህ? አልሐምዱሊላህ። እኔ ጣፋጭ እኔ ማር ጠብቀሽ አሁን ለክፉ ነገር ሰላም አውሮ እንዴት ነው? እንዴት ናቸው ብላችሁ ለማንኛውም ዞላ በውስጥ አውራሃለሁ እኔ እና ገስት ላይ ያላችሁ ሰዎች ደግሞ ወይ ያላችሁን ሀሳብ ግለጹለት እና መርዳትም ካለባችሁ የምትረዱትን ነገር እየነገራችሁት ፕሊስ ለተረኛ ቦታ ብትለቁ ባይነኝ። ብዙ በጣም መግባት የሚፈልግ ሰው አለ እና ዞላ የኔ ከስር ለሆን ይሰማል። ሰላም ነው አለው እግዚአብሔር ይመስገን። ቤቢዬ እኔ ውድ አቤት እንዴት ነህ? እሺ እንዴት ነህ? ደህና ነህ? ሰላም ኔትወርክ እያስቸገረኝ ነው። ሰላም ብያለሁ። ቼክ ነበር ታሺ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ስንት ዓመትህ ነው? ቤቢ እድግ በል እሺ። ሰላም አሜን አሜን። ሁላችሁንም አመሰግናለሁ። ኔትወርክ እኔ ጋርም ያስቸግራል እና ማብራት ሁለት ቀኑ ከጠፋ እንዴት ነህ? ሰላማችሁ ሁላችሁም እናመሰግናለን። እግዚአብሔር ያክብር። ሀገር ውስጥ እሺ ሰላም ብለው እንደዚህ ሰላም ብለው እድግ በል ፈጣሪ ይጠብቅህ። እሺ ቤቢ አሜን በል አሜን። እንወዳለን። እድግ በልልን እሺ። እሺ ሁላችሁንም እናመሰግናለን። እግዚአብሔር ያክብር። አላህ ይስጥልኝ። ያው በውስጥ አውርታችሁኝ ዋርኒንግ ስለሰጠኝ ነው ያልመለስኩት። ስልኬን ጠይቃችሁ የት ነው ያለው? የት አካባቢ ነው? ቡታጅራ ነው ያለሁትማ አዲስ አበባ 130 ባባ የአመት ክፍያ ከፍልለታለሁ። ትምህርት ቤት መቼ ነው የሚገባው? ያው ቀጣይ አሁን 2 ወር እረፍት ስለሆነ መስከረም ላይ ነው የሚገባው። አንቺን ጨምሮ ዩኒፎርምም የቻለኝ ሰው አለ። እግዚአብሔር ይስጥልኝ። እናመሰግናለን። አመሰግናለሁ ብለን አባት ጀግና አባት ነህ። በርታ። እሺ ስልኬን ያው ብዙ ሰዎች ጠይቃችሁ በውስጥ አላኩላችሁም። 0940 0940 68 14 62 መጨረሻ። እሺ እሺ 0940 68 14
62 መጨረሻው 62 መጨረሻው። እሺ አባቴ እሺ እግዚአብሔር ይስጥልን። እሺ እናመሰግናለን። እግዚአብሔር ይስጣችሁ ሁላችሁ። ችግር የለውም ብዬ ዝግ በል እሺ። አሚን በልና ብለው ረባ እንዳንተ ይኸውልህ እንዳንተ ቃልልኝ እኔም ብቻዬን ነው ያሳደግኩት። እሺ እኔ ይኸውልህ እሺ ማይ አመሰግናለሁ። ሁላችሁንም አመሰግናለሁ። ኮፍየስ በውስጥ አውርታችሁኝ መልስ ያልመለስኩላችሁ ሰዎች በጠቅላላ ይቅርታ። ዋርኒንግ ስለሰጠኝ ነው። እረፍት ማድረግ አለበት ብሎኝ ነው። ቀን ሙሉ ስጽፍበት ስለነበረ ነው እና እግዚአብሔር ይስጣችሁ። ስልኬ ያው ከስር ተጽፏል። የትኛውንም ጥያቄ መጠየቅ ትችላላችሁ። አመሰግናለሁ። ሁላችሁንም ባባዬ ድግበልኝ። አሜን በል። አሜን አሜን። ሁላችሁንም እናመሰግናለን። ያው ስልክ ቁጥሬ 0940681462 አይቦክስ ላይ ጽፋችሁልኝ ያልመለስኩላችሁ ሰዎች እሺ፣ አመሰግናለሁ። እግዚአብሔር ይስጣችሁ። ባላችሁበት እግዚአብሔር ይጠብቃችሁ። እኔና ልጄ ሁሌም እናመሰግናለን። ስለ እናቱ ከፈለክ በስልክ አውራኝ 0940681462 ያው አካውንቴን የጠየቃችሁኝ ሰዎች 105656 4844 7 1056 56 48 4 47 1056 56 48 4 47 አዎ። ስለ እናቱ ያው ማወቅ የሚፈልጉ ሰዎች በስልክ ቁጥር ይደውሉና በውስጥ አውሩኝ። በሱ ፊት ማውራት ስለማልፈልግ ነው። በውስጥ አውሩኝ። ስለ እናቱ የምትጠይቁኝ ሰዎች በስልክ አውሩኝ። በስልክ አውሩኝ እና በሱ ፊት አሁን ስለ እናቱ ምን ብዬ እንዳወራ ነው የፈለግከው? የፈለግሽው ምን ብዬ ላወራ? አንተ የፈለግከው ጥያቄ ወይ ጥያቄ ከሆነ ለብቻዬን አታወራኝም? ምን ብዬ በሱ ፊት ላውራ ነው? ለምን በውስጥ አደባባይ ላይ ማውራት አለብኝ በሱ ፊት? ስለ እናቷል ማወቅ የፈለግከው ወይ ማወቅ የፈለግሽው 0940 አካውንቴን የጠየቃችሁ ሰዎች 1056 56 48 44 7 1056 56 አመሰግናለሁ በጣም ሁላችሁንም እግዚአብሔር ይጠብቃችሁ። እናመሰግናለን። ቴንኪው እንወዳችኋለን። አቤት ወደ ከከፈተላቷል ለፖሊስ ነው የምናፈልገው። ለወታደር ምን አደረኩክ ነው? ለወታደር ትናገርብኛለህ? ምን ብለህ ተታሰነ? እኔ እኔ ልታሳስረኝ እርግጠኛ ነህ? እሺ ኧረ አንተማ አትታሰርም፣ እኔም አልታሰርም። እሺ ወታደሩ ነው የሚያስረን? አያስረንም። ሰላም ሊለን ነው። እሺ 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 አባ ፖሊሲ ጋር ይዙን እየዳራ ስልካችንም አስቀምጥ። ኔትወርክ እምቢ እያለኝ ነው ለማስገባት ስሞክር። ይጫወታላ ይጫወትልኛል
ሰላም ሰላም። ዘላለም እንዴት ነው? እግዚአብሔር ይመስገን ሰላም ነው። ሁሉ ሰላም፣ ሁሉ ሸጋ ነው። ጆይ አማን ነው አይደለ? እግዚአብሔር ይመስገን ሁሉ ሰላም። እኔም በአጠገብ ጎረቤት ነኝ። በጣም ሁል ጊዜ ነው የሚገርም ነገር። በጣም በቃ ብቻ አላቅም ምን እንደምልህ። በርታ፣ እግዚአብሔር ያበርታህ። በርታ፣ ጀግና አባት ነህ። አብዬም እግዚአብሔር አለለት። ብዙ ሰው ነው የሚያየው፣ ብዙ ሰው ሜንሽን ያደርገዋል። እያየት ነው፣ ቫይራልም ወጥቷል። እና በጣም ገርሞ ነው የማየው። በጣም እግዚአብሔር የሚገርም አእምሮውን ባርኮላል። በጣም በሳል ልጅ ነው። የሚናገረው ነገር ዝም ብዬ ፊቱን አይቼው ነው የሚገርመኝ። ዝም ብዬ ይገርመኛል አይቼው እና በጣም ወርቅ የሆነ ልጅ ነው ያለ። እግዚአብሔር የሚክስ ልጅ አድርግ። አሜን። ምንም አልሆንም። ሰላም ለማለት ነው የገባ ነው። ምን ሆናችሁ ነው? ምንም አልሆንም። ክብር ይግባው መድኃኒዓለም፣ ክብር ይግባት እናታችን ድንግል ማርያም። ደህና ነህ ወይ? ምንም አልሆንም። ከታች ምን ሆናችኋል ላሉ ሰዎች እግዚአብሔር ክብር ይግባው። ምንም የሆነው ነገር የለም። እግዚአብሔር ይመስገን። ሰላም ለማለት ነው የገባ ነው። አካውንቴን የጠየቃችሁኝ ሰዎች 10564648 ዘላለም ምትኮ ነው የሚለው 10564648 ሰላም ነውማ። እንዴት ነህ? ህፃኑ እንዴት ነው? እግዚአብሔር ይመስገን ሰላም ነው። ሰላም በላቸው። በጣም በጣም ጠንካራ አባት ነህ ዘላለም። ወላሂ ከምልህ በላይ ጠንካራ አባት ነህ። አመሰግናለሁ። አላህ ይስጥልኝ። ሰው ያልተረዳው ነገር ያለ ይመስለኛል። አንተ እዚህ ጋር ልጁን አይታ እናትየው ራርታ ምናልባት ከመጣች ብለህ ነው ይመስለኛል ልጁን እንደዚህ ሚዲያ ላይ ያወጣኸው። ማለትም መሆን በአብዛኛው ወላዶች ያውቁታል እና ወልዶ የእሱ እናት ያልሆኑ ሰዎች በንግግሩ ብቻ ተሰምቷቸው በአብዛኛው እያለቀሱ ነው እና የጠየቁኝ። ያንንም ያደረኩት በአብዛኛው ሰዎች ለምን የእሱን ቪዲዮ አትለቅም፣ ምናልባት አይታው አዝና ትመጣ ይሆናል በሚል ነው። ምክንያቱም እኔ ነኝ ካሜራ ይዤ ስቀርጾ የነበረው እና ያን ያደረኩት እንጂ እኔ ክፎኝ ማለትም እሱ ሌላ ስሜት እንዲሰማው እኔ ከእሷ ጋር መለያየት ነግሬው አይደለም። እና ብዙዎቻችሁ ከተከፋችሁብኝ በዚህ ቪዲዮ በጣም ይቅርታ እጠይቃለሁ። እሷም ካለችበት እኔ እንደ ራሴ ዘላለም እኔ እንደ ግሌ በጣም ደስ ብሎኛል። ጥሩ ነገር ነው ያደረግከው። የመራራት ሆድ ካላት ልጇን መታ ብታየውና ብታቅፈው እናት አለችኝ ብሎ ቢል ደስ ይላል በጣም ከምንም በላይ እና ጥሩ ነው። በጣም ደስ ይላል። አላህ ያሳድግልህ ጠብቆ፣ እሷንም አላህ ቀልብ ሰጥቷት ወደ ልጇ የምትመጣ ሴት ያድርጋት። ካለችበት ቦታ በሰላም የሚመልሳት ሴት ያድርጋት። አባ እንዴት ነህ? አቢ ቡቹ ሰላም በላቸው። አንተ አቢ የኔ ጌታ ለብዙ አባቶች ግን ባይዘ ትምህርት የምትሆን ልጅ ነህ አንተ ማለት ዘላለም እንደኔ። አሜን። አመሰግናለሁ። ወላሂ ለብዙ አባቶች ትምህርት ትሆናለህ። ዘልዬ አገኛለሁ። እኔ ወልቂጤ ነኝ። እደውልልሃለሁ። አገኛለሁ፣ እመጣለሁ። ወይሽ አመሰግናለሁ። እግዚአብሔር ያክብርልኝ። የኔ ጌታ ዘላ ወይ እንዴት ናችሁ? እንዴት ነህ? ሰላም ሰላም ነው። አቢ እንዴት ነው? ሰላም ነው። እኔ ጠኔ አጥባለሁ። ሰላም በላችሁ። አብዬ ደህና ነክልኝ? እንዴት ነክ? በጣም ነው ስማትክ። ዘላለም እናንተ ጋር በጣም እየዘነበ ነው። ሰላም ሰላም
ሌሎች ቺኮች እንዴት ናችሁ? እንዴት ናቸው? ሰላም ናችሁ? እንዴት ናችሁ? አለ እግዚአብሔር ይመስገን ሰላም። በጣም አድናቂ ነኝ። አመሰግናለሁ። እግዚአብሔር ያክብርልኝ። የምር በጣም አድናቂ ነኝ። እውነት በእግራችን ስራዎችን በጣም ነው የምወድልህ። ከልጅ ጋር የምትሰራቸው ስራዎች በጣም ነው ደስ የሚሉት። እግዚአብሔር ያክብርልኝ።